ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት ደንበኞቻችን የተሻለ አገልግሎትን መስጠት የደንበኞቻችንን ፍላጎት የሚከተል የኤሌክትሪክ ወይም የአገልግሎት የመስጠት ስራ ነው እየሰራን ያለነው። በዚህ ሂደት ውስጥ ግን በኤሌክትሪክ መሰረተ ልማቶች ላይ የሚደርስን ጉዳት በተመለከተ ደንበኞቻችን ከኛ ጎን ሆነው ኤሌክትሪክ መሰረተ ልማት ላይ ጥበቃ እንዲያደርጉ ጉዳት ሲደርስ ደግሞ ለተቋማችን በማሳወቅ እንዲተባበሩን እንዲሁም ደግሞ አልፎ አልፎ የሚከሰቱ የኃይል ስርቆቶችን በተመለከተ ደግሞ ደንበኞች ጥቆማን በመስጠት ከኛ ጋር እንዲተባበሩ አደራ ለማለት እወዳለሁ። አመሰግናለሁ። የአዳማ ከተማ ነዋሪው አቶ ተካልኝ በአዳማ ከተማ እየገነቡት ለሚገኘው የቤተሰብ መኖሪያ ቤታቸው አዲስ የኤሌክትሪክ ኃይል ለማግኘት የጠየቁ ደንበኛ ናቸው። የኢትዮጵያ ኤሌክትሪክ አገልግሎት ቀደም ሲል እንዴት አገልግሎት ይሰጥ እንደነበረ ትዝታቸውን ጠየቅናቸው። አቶ ተካልኝ አዲስ ኃይል ለማግኘት ይፈጅ የነበረውን ረጅም ጊዜና እንግልት ያስታውሳሉ። መብራትማ በፊት ለማስገባት ትልቅ ሰልፍ ነበር እንጂ በጣም እኔ አሁን በቤቴ ራሱ አስገባ በጣም ለረጅም ጊዜ ጠይቄ ብዙ ጊዜ ቆይቼ ነው። እዛ ጥቁር አባይ ነው ቤቴና ያው እዛ ወረዳ ምጊራ ወረዳ ነው ያለሁትና እና ያኔና ይሄ በምንም አይገናኝም። አሁን ላይ የኢትዮጵያ ኢኮኖሚና የዜጎች የአኗኗር ዘይቤ የኤሌክትሪክ ኃይልን እንደ መሰረታዊ ፍላጎት ይቆጥረዋል። የኢትዮጵያ ኤሌክትሪክ አገልግሎትም ይህን መነሻ በማድረግ አዳዲስ ደንበኞችን ማገናኘት ዋነኛ ተግባሩ አድርጎ እየሰራ ይገኛል። ባለፈው ዓመት ለ500,000 ደንበኞች ኃይል ያቀረበው ተቋሙ በዘንድሮ ዓመት ደግሞ 800,000 ደንበኞችን ለማገናኘት አቅዶ በመንቀሳቀስ ላይ ነው። የአዲስ ደንበኛ ማገናኘት ስራ ያው ባለፈው ዓመት እንዳያችሁት ተቋማችን በታሪኩ ከፍተኛውን ከ500,000 ደንበኞች በላይ ኤሌክትሪክ ያገናኘበት ነው 2017። እንግዲህ በዘንድሮ ዓመት ከ800,000 ሚኒመም 800,000 ታርጌት አድርገን ነው በበጀት ዓመቱ የተነሳ ነው። በዚህ ውስጥ እንግዲህ የ9 ወሩን ስንገመግም ጥሩ አፈጻጸም ነው ያለው። አቶ ተካልኝ አሁን እየተገነባ ላለው አዲስ የቤተሰብ መኖሪያ ቤት አዲስ ኃይል አግኝተዋል። አዲስ ኃይል የቀረበበት ፍጥነት ከዚህ ቀደም ከነበረው ከፍ ባለ ሁኔታ መለወጡን ያነሳሉ። በቀደም ነው መብራት ጠየቅኩ ብላ ስለ 3 ቀንም አልሞላው መሰለኝ የጠየቀችው 2 ቀን እርግጠኛ 2 ቀንም አልሞላው እና እንደ ዛሬ መጥቶ መግባቱ ራሱ ያስገርሞኛል። በእውነት በጣም ደስ የሚል ነገር ነውና እንደ አጋጣሚ ደግሞ ሰሞኑን ሴራሚክ ልናስገባ ነው። ለዛ ሁሉም ከመንደር ከመሳብ በጣም አመቺ ሁኔታ ነውና ደስ ይላል ማለት ፈልጌ ነው። በጣም ደስ ይላል። ለውጥ እንዳለ በመብራት ያለ እኔ አቅ ነበረ። ዛሬ አሁን ደግሞ የተለየ ነገር ነው ያየሁት። በጣም ባጭር ጊዜ ውስጥ እንደዚህ መሆኑ በጣም አጭር ጊዜ መሆኑ በጣም ነው የተለየ ነገር የሆነብኝና በጣም ደስ ይላል። እግዚአብሔር ይባርካችሁ ማለት ነው ፈልገው። ከዚህ በኋላ ደግሞ ከዚህ ተሻለ ይሆናል ብዬ ገምታለሁ። ይሄ በጣም ደስ የሚል ነው እና በጣም የሚያስደስት ነገር ነው ለማለት ፈልጌ ነው።
በኢትዮጵያ ኤሌክትሪክ አገልግሎት የአዳማ ሪጅን አዳማ ቁጥር 2 አገልግሎት መስጫ ማዕከል አዳዲስ ኃይል ለሚፈልጉ ደንበኞች ቀልጣፋ አገልግሎት እያቀረበ ይገኛል። ማዕከሉ ደንበኞች በአጠረ ጊዜ ምላሽ እንዲያገኙ በትጋት እየሰራ እንዳለ ያነሳል። አዲስ ኃይል ማገናኘት ላይ በጣም ትልቅ ለውጥ አለ። መብራት ኃይል ላይ በጣም ትልቅ ለውጥ ነው ያለው። ምንድነው በአንድ ቀን የሚለውን መርህ ይዘን ነው እየሰራን ያለ ነው። ለምሳሌ ዛሬ ከከፈለ ደንበኛው ነገ ይገባለታል። በቃ እንደዚህ መጠበቅ ምናምን እንደዚህ ነው። በቃ ተደውሎ ነው ኢቭን እንኳን ኑ ቶሎ ቤቱን ለማሳየት ተደራሽ እንዲኮን እንዲህ ብለን ነው ያለውን ነገር ተደራሽ እየሆነን ያለ ነው። በጣም ትልቅ ለውጥ አለ። በስታንዳርዱ መሰረት በቃ በአንድ ቀን ምንድነው የምትፈልገው? ልክ እንደ ባንክ ባይዘው ወርደን ነው እየለመን ያለ ነው። ምንድነው የምትፈልጉት? በአንድ ቀን ይገባላችኋል። ይሄንን ከሆነ እንደዚህ በሁለት ቀን ይሄን ልቃ ከሆነ ነው በዚህ ቀን ውስጥ ይገባል እየተባለ ደምኞቹን እንኳን ቤቱን ኤደን ነው እያንኳኳን ያለ ነው። ቆጣሪ ያልገባ ቤት ካለ ለምንድነው ያልገባው? ምንድነው ችግሮት ብለን እስከታች ወርደን እየጠየቅን ነው ያለ ነው። ይሄንን ደግሞ ሲስተማችን ይናገራል። ሲስተማችን እንዴት ነው ይናገራል ብለን ብንወስድ ተቋሙ ስታንዳርድ አውጥተዋል። አንድ ደንበኛ ሚኒመም መቆየት ካለበት እስከ 10 ቀን ነው ዶሜስቲክ የመኖሪያ ማለት ነው። በስታንዳርዱ መሰረት ሁሉም እንዲያውቀው በየስራ ድርሻው ሁሉም እንዲያውቀው አድርገናል። ደንበኞች ደግሞ ቅሬታ መቅረፍ ነው ዋናው አገልግሎቱ። ምንድነው የደንበኛን ቅሬታ መቅረፍ ነው። ቅሬታዎች በአንድ ቀን ነው የሚፈቱት። ስለዚህ ደንበኛው ፍላጎቱ ምንድነው የሚለውን ነገር ተረድተው እነሱም ሰራተኛው በዛው ልክ በደንበኛው ጥያቄ መሰረት ሰራተኛው ተደራሽ እንዲሆን አዌር እናደርጋለን። የራሳችንን ሰራተኞችም ያንኑ የድርጅቱን ተግባራዊ ያደረጉ ጥሩ የሆነ የደንበኛውና የሰራተኛው ግንኙነት አለ። አለበለዚያ ቅሬታም ካለ እንኳን ያለው ነገር መጣው ወዲያውኑ የምንፈታበት መልኩ ያለበት ላይ ደርሰናል። ለምንድነው ያልገባው? ምክንያቱስ ምንድነው ተብሎ ይጠየቃል። ይሄን ደግሞ እንዲጠይቅ ያደረገው ተቋሙ ያዘረጋው ሲስተም ነው። አይዘው የአርፒ ሲስተም ዛሬ ደንበኛ ሲከፍል እኔ ማየት ይችላል። ሄድ ኦፊስ ላይ ያለው ሁሉም ኃላፊ ማየት ይችላል፣ ሰራተኛ ማየት ይችላል ማለት ነው። ስለዚህ እኛ ሪፖርቱ ሰመሪ አድርጎ ያመጣልናል። ይሄን ያህል ደንበኛ ከፍሏል፣ ይሄን ያህል ደንበኛ በ10 ቀን ውስጥ አልተስተናገደም፣ ለምንድን ነው የሚለው ነገር ይመጣል። እኛንም ደግሞ ታች ያለውን በየደረጃ ያለው ኃላፊዎችና ሰራተኞች እነኚህ ደንበኛ እናስከፍላችሁ ለምንድን ነው ያላስገባችሁ? ኮንክሪት የሆነ ሪዝን አምጡ ነው የሚባለው። አሁን ደንበኞች አሁን ኤሌክትሪክ በአንድ ቀን ተብሎ በአንድ ቀን ኤሌክትሪክ የሚያገኙ ደንበኞች ነበሩ። ምናልባት እናንተም በየማዕከሉ ሄዳችሁ ስታዩ እንደዛ አይነት እንትን አለና ካምፔን ተደርጎባቸው በሁለት ቀን ዛሬ ከፍለው ነገ ጠዋት የሚገናኝላቸው ደንበኞች በጣም በርካታ ናቸው። አዲስ አበባም በክልሎችም ማለት ነውና የስታንዳርድ ኢሹ አሁን ጥሩ ነው የሚለው ነገር ነው የሚወሰደው። ደንበኞችም እየመሰከሩ ነው። በመናወያይበት የደንበኞች ፎረማችን ላይ ጥሩ ነው እያሉ ነው ያሉት ማለት ነው። የሚሰጠው አገልግሎትም ኑሮን ምቹ፣ ስራን ቀልጣፋ ማድረጉን አዲስ ደንበኛ የሆኑት አቶ ተካልኝ ምስክርነታቸውን ይሰጣሉ። ቀጣይ ስራዎች አሉ። የቧንቧ ስራ አለ፣ ሴራሚክ ስራዎች አሉ። ለሷም መንደር አንሄድም እና ለዛ ራስን ችለን የምንሰራበት ነውና ጥቅሙ በጣም ብዙ ነው። ምክንያቱም ምንድነው ከዛ በኋላ ያለው ነገር ሌላው ነገር ከማሰብ አሁን የምታስቡ ከመንደር ምን ብለህ ሌላ ከምታረግ ይሄን የራስ በራስ መጠቀሙ በጣም ትልቅ ለውጥ አለውና ጥቅሙ ይሄ ነው። በአዳማ ሪጅን እንዲሁም በቁጥር 2 አገልግሎት መስጫ ማዕከል ለአዳዲስ ደንበኞች ኃይል ለማቅረብ ከተከናወኑ ስራዎች መካከል የማሻሻያ ስራዎች በግንባር ቀደምትነት ይጠቀሳሉ። የማስፋፊያ ስራዎች ሪጅኑ ራሱ የራሱ የሆነ የማስፋፊያ ኢንሰርት አሁን ለምሳሌ ሎድድ የሆኑ አካባቢዎች ነበሩ። እነዛ ሎድድ የሆኑ አሁን ለምሳሌ 3 ማሻሻያ ሰርቶልናል በሪጅኑ በኩል ኢንሰርት። አሁን ናህማል ቋውቃ ማዞሪያ ነባር ትራንስፎርመሩ 100 ኬቪኤ ነበር። አሁን ኢንሰርት 200 ኬቪኤ ገብቶለታል። ስለዚህ ያ ደግሞ ምንድነው ደንበኞቻችንን እያሰፋን እየሄድን እንገኛለን። እንደገና ሁለተኛ ኒው ላይፍ አካባቢ ወደ 180 ነባሩ 200 ነው። እንደገና እየሰፋ እየሄደ ስለሆነ አካባቢው በጣም አጋዥ ትራንስፎርመር ኢንሰርት ወደ 200 ተጨማሪ አስገብተን ለደንበኛው ተደራሽ እየሆንን ነው። እዚህ 180 አንደኛ መሻለኪያ አካባቢ ትራፎ 315 ኬቪኤ ነበረ ወደ 400
አፕግሬድ አድርገን የማስፋፊያ ስራዎችን ሰርተን ደንበኛ ሁሉም አገልግሎትን እንዲያገኝ እያደረግን ነው። አዳዲስ ሰፈሮች አንደኛ ያው ከመዘጋጃ ወይም ከሚመለከተው የከተማ አስተዳደር ጋር በመነጋገር እነሱም ህዝቡን በማሳተፍ የሚገባ ላይኖች ይኖራሉ ማለት ነው። እኛም ደግሞ እንደ ተቋም ለምሳሌ የኛ መስመር ከቀረበ መስመር ጫፍ ላይ ከሆኑ ትራንስፎርመር አፕግሬድ ኢንሰርት በማድረግ አንዳንድ መንደሮቹን የምናካትታለን። በፕሮሲጀራችን ውስጥ ተቋሙ ባስቀመጠው ፕሮሲጀራል ውስጥ ካሉ የምናካትታቸውና የምናስተናግዳቸዋለን። በጣም ብዙ አስተናግደናል። ደንበኛው ያው በፊት አተዋቸው ሎድድ ሆነውብን ሳቹሬትድ ሆነው አተው የነበሩትን አሁን ማስፋፊያ እያደረግን አጋዥ ትራንስፎርመር እያስገባን ያው እኛም ደንበኛ እንድናገኝ እነሱም አገልግሎታችንን እንዲያገኙ እያደረግን ነው። ኃይል መስመሮችን መዘርጋት፣ ማሻሻያ ስራዎችን አቅማቸውን ከፍ ማድረግ፣ የትራንስፎርመር ተከላዎችን ስራ መስራት፣ የኔትወርክ ኢንፍራስትራክቸሮቻችንን ዘመናዊ ማድረግ ስራዎች ነው የምንሰራው። እነዚህን ስራዎች ስንሰራ አንዳንዶቹ በአገር አቅም የሚመረቱ አሉ፣ ሎካል ማኒፋክቸረር የሚያቀርቧቸው አሉ። እነሱም በማክሲመም ኢፈርታቸው እያቀረቡልን ያሉት። በአገር ውስጥ ደግሞ ካምፓኒዎች የማያመርቷቸው ደግሞ ከውጪ ግዢዎችን እየፈጸምን ያለ ነው። ጥሩ የሆነ ግብአት ነው ያለው። የተቋሙ አገልግሎት ከጊዜ ወደ ጊዜ የተሻሻለ መምጣቱ በብዙዎች ዘንድ ስምምነት ላይ የተደረሰበት ጉዳይ ነው። አገልግሎቱ ይበልጥ በቴክኖሎጂ እንዲደገፍ በማድረግ ሌሎች የኢኮኖሚ መሰረቶችም ኃይል እንዲያገኙ ትኩረት ተሰጥቶበት እየተሰራ ይገኛል። ተቋሙም ከዚህ ቀደም 2030 ብሎ አስቀምጧል። ባይዘው ራያችንም ምታነቡ 2030 ነው የሚለው 2030 ላይ ምን ላይ እንደርሳለን፣ የት ነው የምንደርሰው የሚለው ነገር ብዙ ነገር እየተሰራ ነው ያለው። እንደ ተቋም በፋይናንሻልም ሆነ በቴክኒካል ዲጂታላይዜሽን የማድረግ ቆይቷል ከጀመረው ማለት ነው። እንደ ኢዩ ለምሳሌ ከዚህ በፊት ቢል በወረፋ ነበር የሚከፈለው። እዚህ ቤት መጥቶ የኛ ቢሮ መጥቶ ሄዶ ተሰልፎ ለመክፈል ወረፋው ፀሐዩ ምኑም በጣም ከባድ ነበር። ያንን ያው አሁን ተረት ሆኗል፣ የለም ማለት ነው። ሁሉም ሰው ቤት ሆኖ በሚፈልገው ባንክ በአዋሽ ሊሆን ይችላል፣ በኮኦፕሬቲቭ ባንክ ሊሆን ይችላል፣ በንግድ ባንክ ሊሆን ይችላል እና በሚፈልገውን በቴሌብርም በኤምፒኤሳ በሳፋሪኮም በኩል የተዘጋጀው በኩልም እየከፈሉ ነው ያሉትና የዲጂታል ወርልድ ነው የሚጠብቀን። ዲጂታል ወርልድ ደግሞ የኃይል አክሴሲቢሊቲን በኃይል የሚጠቀም ነው። የትኛውም አሁን ያደጉ ሀገራትንም ብትመለከት ኤሌክትሪክን በመጠቀም ነው እነዚህ እድገታቸውን ኦልሬዲ እንትን ያሉት ማለት ነው፣ ያሳደጉት ሀገራቸውን ማለት ነው። እኛም ኤሌክትሪክን እንደ ከፍተኛ ግብአት እንደሚፈለግ ከማወቅ ሬዲነሱም ስላለ ይህንን ወደ 100 ከቨሬጅ ለማድረግ እየሰራን ያለ ነው። ስለ ቢሊንግ ይሄ ነገር አልተነበበልንም፣ ይሄንን ቆጣሪ ዛሬ አልመጣልንም ብሎ የበዛች አፕሊኬሽን ገብቶ ማንኛውም ደንበኛ ይህንን ማድረግ ይችላል። ትልቁ ከሱ የሚጠበቀው ምንድነው? የኛን ኮንትራክት ነምበር የምትለውን ሲኤ ብለን የምንጠራቸው ቁጥሩን ሊኖረው ይገባል። እሷን መያዝ ወይም በኖትን መያዝ ይገባል ማለት ነው። ያንን ገብቶ ይሄንን እዚህ ቦታ ላይ አዲስ ቆጣሪ ይፈልጋለሁ ብሎ ማመልከቻውን የማቅረብ ስራዎቹን ኦልሞስት አፕሊኬሽኑ አፕላይ ተደርጎ እያለቀ ነው ያለውና ይሄንን አፕላይ ማድረግ ይችላል ማለት ነው። ወደ ቴክኒካል ደግሞ ከዚህ በፊት ያልነበሩ የቴክኒካል ለምሳሌ አሁን ኢንተራፕሽን በሶፍትዌር ነው እኛ የምንከታተለው ማለት ነው፣ በኦንላይን ለምሳሌ ዛሬ መብራት እዚህ አካባቢ ላይ ኤሌክትሪክ ጠፍቷል ከሲባል ሰብስቴሽን ላይ ሳውዝ ክላይድ የሚለውን እንከታተላለን። ሁለተኛ ደግሞ የኛን ኤምአይ ኢንዲቪዱዋል ደንበኛ ከ25 ኪሎዋት በላይ የሚጠቀሙ ደንበኞች ስማርት ቆጣሪ ነው የተገጠመላቸው። የኢትዮጵያ ኤሌክትሪክ አገልግሎት የኃይል አስፈላጊነት መሰረታዊ በመሆኑ ደንበኞች ኃይል የሚያገኙበትን መንገዶች እያሰፋ ይገኛል። 5 ፖል ተዘርግቶ ሊሆን ይችላል፣ ቆጣሪ 3 ፖል ሊሆን ይችላል። እንደነዚህ አይነቶች ሲጨመሩ ሂሳቡ ከፍ እያለበት ስለሆነ የመክፈል አቅም ችግር እየገጠማቸው ስለመጣ
አንድ በፕሮጀክት ሌቭል ተይዞ የመስመሮቹን ኮስት በራሳችን ማኔጅ እንድናደርግ ያደረግንበት ሁኔታ አለ። ያው ለማገዝ ማለት ነው፣ ደንበኛውን ለማገዝ ማለት ነው። እና መስመሮችን በራሳችን ዘርግተን ከመስመሩ ግን ወደ ቤት የሚገባውንና የቆጣሪውን ደግሞ ደንበኛው እንዲከፍል የማድረግ ነገር እገዛ የማድረግ ነገሮች አሉ። ደንበኞቻችን አንዳንዴ እኛንም ዜጎቻችንን ማገዝ አለብን እንደ ተቋም። ለምን ከእነሱም እኛም ከነሱ ውጭ የለንም፣ እነሱም ከኛ ውጭ የሉም። አንድ ላይ ተደማምረን ተጋግዘን ክፍተቶች ያሉበት ቦታዎች ላይ እየዘጋን ስንሰራ የተሻለ ሀገር ይኖረናል በሚል የጋራ ግንባታ ነው እየተሰራ ያለው። ይህንን ደግሞ አሰን ተብሎ ፕሮጀክቶች እየተሰሩ ነው ያለው። ወደፊት የምታገኙበት ይሆናል። ተቋሙ አሁን እየተዘጋጀበት እየሄደበት እቅዶች ስላሉ ማለት ነው። እኛም እንደ አዳማ ሪጅን የለያናቸው ኤሌክትሪክ መግባት አለበት፣ ማግኘት አለባቸው። እነኚህ ዜጎቹ ጨለማ ውስጥ ናቸው። እዛ ውስጥ ያለው ደግሞ ነገ እኮ ሀገር የሚመራ ለሀገር ለዓለም የሚበቃ ብዙ ዜጋዎች ይኖራሉና መዳረስ አለበት ተብሎ እንደ እቅድ ተይዞ እየተሰሩ ያሉ ስራዎች አሉ። ሌላውና ተጠቃሹ አሰራር ደግሞ የኤሌክትሪክ ኃይል ያልደረሳቸው የማህበረሰብ ክፍሎች በዱቤ ኃይል እንዲያገኙ የሚያስችለው እድል ነው። እነዚህ ወገኖች ኃይል ቢፈልጉም የአቅም ውስንነት ሲያግዳቸው ቆይቷል። አሁን ግን የዱቤ አገልግሎት ተመቻችቶላቸው ወደ ስራ ተገብቷል። ይህም ግን ሆኖ አሁንም ቢሆን ደንበኛው የመክፈል አቅም ችግር አለበት። ስለዚህ ይህንን ደግሞ ለመፍታት አሁንም ከዚህ በዘለለም የዱቤ አገልግሎት ደንበኞቻችን ክፍያውን የመጣባቸውን ያን የቆጣሪዋንም ቢሆን የመጣባቸውን ለነጠላ ፌዝ ደንበኞች ብቻ ወይም ደግሞ ለመኖሪያ ቤት የሚጠቀሙ ደንበኞችን ብቻ የሚመለከት ሆኖ የዱቤ አገልግሎት ከአንድ ወር እስከ 24 ወር ድረስ የሚቆይ የዱቤ አገልግሎት ፕላትፎርም ኢምፕሊመንት ለማድረግ እየሰራን ያለ ነው። አዲስ የኤሌክትሪክ ኃይል ተጠቃሚ ደንበኞችን ከማገናኘት አኳያ ባደረግነው የዳሰሳ ጥናት በአንድ ጊዜ በመክፈል አቅም ውሱንነት ምክንያት የኤሌክትሪክ ኃይል እየፈለጉ አገልግሎት እያገኙ ያልሆኑ ደንበኞች በከተሞችም ከከተሞች ውጭም እንዳሉ ተረድተናል። ይሄን ስንረዳ እንደ ተቋም በዋነኝነት ማህበራዊ ኃላፊነትን ከመወጣት እነዚህ ዜጎች እነዚህ ህብረተሰብ ክፍሎች የኤሌክትሪክ ኃይል ተጠቅመው ህይወታቸውን ኑሯቸውን ሊቀይሩ የሚችሉበትን ሁኔታ ማመቻቸት ተገቢነት ያለው በመሆኑ እንደ ተቋም እነዚህ ኃይል ፈላጊዎች በጊዜ ገደብ ክፍያ የዚህ አገልግሎት ተጠቃሚ ሊሆኑ የሚችሉበትን ሁኔታ ማመቻቸት አስፈላጊ ነው ብለን የተነሳ ነው። በዋናነት የመክፈል አቅም ችግር ያለባቸውን ለመርዳት ነው። የመክፈል አቅም ያላቸው መክፈል ይችላሉ። ይህንንም ኢንከሬጅ ለማድረግ የተለያዩ እንትኖች እንዲኖራቸው ዲቪዥኖች፣ ክፍፍሎች እንዲኖሩ አድርገናል። ለምሳሌ ከአንድ ወር እስከ 6 ወር ከሆነ የዱቤ ጊዜ የሚጠይቀው ደንበኛው ኢንተረስት ሳናስከፍል በዜሮ ወይም ደግሞ ምንም አይነት ኢንተረስት ሳይከፍል እንዲስተናገድ ይደረጋል ማለት ያችን የቀረችውን ፕሪንሲፓል 10%ን ቀድሞ ይከፍላል፣ 90%ን ለ6 ወር አከፋፍለን እንዲከፍል ይደረጋል ማለት ነው። እነዚህ ኃይል ጠያቂዎች በከተሞችም ያሉ በአብዛኛው ደግሞ ከከተሞች ውጭ ያሉ ገጠር አካባቢ የኤሌክትሪክ መሰረተ ልማቱ ደርሶ ወደ ቤታቸው የኤሌክትሪክ ኃይል እንዲገባ ለቆጣሪና ተዛማጅ እቃዎች የሚከፈለውን ክፍያ የመክፈል በአንድ ጊዜ የመክፈል አቅም ችግር ስላለባቸው ይሄንን ችግር ደግሞ ተቋማችን ሼር ማድረግና የኤሌክትሪክ ኃይል ተጠቃሚ እንዲሆኑ ማድረግ ስላለበት በዛ ልክ የተዘጋጀ ነው ይሄ የአሰራር ስርዓት። ለዚህም አሰራር የተዘረጋ ሲሆን እስከ 6 ወር ድረስ ያለ ኢንተረስት ሲሆን ከ6 ወር በላይ ሲሆኑ ደግሞ በዝቅተኛ ኢንተረስት እንዲከፍሉ ይደረጋል። ኢንተረስት አይከፍልም እስከ ከዛ እየጨመረ ከ6 ወር በላይ እየጠየቀ ሲሄድ ግን 3%፣ 6%፣ 9% ድረስ 24 እስከጠየቀ እስከ 24 ድረስ ከ20 እስከ 24 ወይም ከ18 እስከ 24 የሚጠይቅ ከሆነ 9% ኢንተረስት በፕሪንሲፓሉ ላይ በቀሪው ላይ ተጨምሮ እንዲከፍል ይደረጋል እና
ይሄ አይ ቲንክ ደንበኞቻችንን ኢንከሬጅ ያደርጋቸዋል። ብዙ ተመዝጋቢም ወይም ደግሞ ብዙ ኃይል ጠያቂም ይመጣል ብለን እንገምታለን እና እንግዲህ ይሄ ሁሉ እንግዲህ ያስቀመጥነውን የበጀት ዓመቱን እቅድ ለማሳካት እየሰራን ያለንበት ሁኔታ ነው ያለነው። ደግሞ የመጨረሻው ኳርተር ላይ ነው ወይም ደግሞ ሩብ ዓመት ላይ ነው። 9ኛው ወር አልቋል። በዛ መሰረት አይ ቲንክ ግባችንን አቺቭ እናደርጋለን። ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ